ከሆሳዕና ማምሻ እስከ ትንሣኤ ድረስ ያሉት 7 ቀናት ሕማማት ይባላሉ በቤተ ክርስቲያን ሥርዓት። በእነዚህ 7 ቀናት የጌታችን የመድኃኒታችን የኢየሱስ ክርስቶስ የሕማሙና የሞቱ ነገር ስለ ሰው ልጆች የተቀበለው መከራ ይነገራል። አዳም ከፈጣሪው ተጣልቶ የኖረውን የጨለማና የመከራ ዘመን በማስታወስ መንበረ ታቦቱ በጥቁር ልብስ ይሸፈናል። ካህናቱም ጥቋቁር ልብስ ይለብሳሉ። ከጠዋት እስከ ማታ እየተጾመ ይሰገዳል። ጌታችን ኢየሱስ ክርስቶስን ለመያዝ የአይሁድ ምክር እስከ ዕለተ ሮብ ድረስ ይታወሳል። አቤቱ ሞትህንና ትንሣኤህን እንናገራለን። በመጀመሪያ ቃል ነበር። ነባቤ መለኮት ቅዱስ ዮሐንስ እንደነገረን ያ ቃል ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። የሰውን ጠባያተ ነፍስና ሥጋን በረቂቅ ባሕሪው ተዋሃደ። በዘመነ ሥጋዌ በምድር ተገለጸ። የተስፋው ቃል ሲቀርብ የዘመኑ ፍጻሜ ሲሆን መለኮት የተዋሃደ ሥጋ በምድር ተመላለሰ። የጠፋውን በግ ሊፈልግ ወደ ምድር የመጣ ቃል ኢየሱስ ክርስቶስ በማኅፀነ ማርያም አደረ። ሕፃናትን የሚፈጥር እርሱ ሳይወሰን በማኅፀን ተወሰነ። አምላክ ሲሆን ሰው ሆነ። እሳተ መለኮት ሲሆን ተወለደ፣ አደገ። በጌጥና በክብር አይደለም፣ በጥበብና በሞገስ አደገ። በመለኮቱ መወሰን ሳይኖርበት በሥጋ ተወሰነ። የማይመረመር ሰማያዊ እርሱ ሥጋን ተዋሃደ፣ በምድር ተገለጠ፣ የማይታየው ታየ። በኀጢአት ወድቆ የነበረ የቀድሞውን ሰው አዳምን ዳግመኛ ያከብረው ዘንድ ጌታችን ኢየሱስ ክርስቶስ ፍጹም ሥጋና ነፍስን ተዋሃደ። ከኀጢአት ንጹሕ ሲሆን ባሪያው ያጠምቀው ዘንድ ራሱን አዘነበለ። ነቢዩ ሚክያስ በትንቢቱ እንደነገረን ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኀጢአታችንንም በባሕሩ ጥልቅ ይጥለዋል እንዳለ። ጠላት ዲያብሎስ በዮርዳኖስ ወንዝ የቀበረውን የአዳምን የበደል ደብዳቤ ያጠፋ ዘንድ ተጠመቀ። ለሕዝቡ ሁሉ የምሥራቹን ወንጌል አስተማረ። ለሞቱትም ሕይወትን አደላቸው፣ የተራቡትንም መገባቸው፣ የታመሙትን ሰዎች በሐሳቡ አዳናቸው። 12 ደቀ መዛሙርት መርጦ ከእርሱ ጋር ይከተሉ ዘንድ ጠራቸው። ዓለምን ጥለው ተከተሉት። የሚከተለው ሕዝብ በረከተ። ወደ ተራራ ወጥቶ በመቅደስ ላይ ሆኖ ዕለት ዕለት ያስተምራቸው ነበር። ሕዝቡ ሁሉ ይሰሙት ዘንድ ማልደው ወደ መቅደስ ይመጡ ነበር። ሕዝቡ ሁሉ እርሱን መከተሉ ሕይወት የሆነው ቃል ሰብሯቸው ከእግሩ ስር መንበርከካቸው፣ ተአምራትና ድንቅ ሥራው፣ በረከት ረዴቱ፣ ግርማውና ደም ግባቱ ለቅናት የተነሱትን የአይሁድ መምህራንንና የካህናት አለቆችን አስቆጣ። ራሱን የእግዚአብሔር ልጅ አድርጓል። በደዌ ሥጋ የተያዙትን በሰንበት ፈውሷል። ዘመናት የፈጀባቸውን መቅደስ አፍርሱት በሦስተኛው ቀን አስነሣዋለሁ ብሏል ብለው ይህ ሰው ሞት ይገባዋል አሉና የሞት ድግስ ደገሱ። አፍርሱት ያላቸው ቤተ መቅደስ ሰውነቱን ነበር። እነርሱ ግን 48 ዓመት ስለፈጀባቸው ስለ ዘሩባቤል ቤተ መቅደስ መፍረስ መስሏቸው ይህንን በደል ነው ብለው ከሰሱት። ዕለት ዕለት በቤተ መቅደስ በፊታቸው ሳለ ያልያዙት ጊዜው ሲደርስ እርሱ ራሱ ተሰቅሎ ወደሚሞትበት ሄደ። ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸ ነው ብሎ እንደነገራቸው ወደ ኢየሩሳሌም ገባ። ንጉሥ ያለ ኢየሩሳሌም ሊሞት አይገባውምና። ከ12ቱ ሐዋርያት አንዱ ያስቆሮቱ ሰው ይሁዳ ወደ ካህናት አለቆች ሄዶ ኢየሱስን አስይዝላችኋለሁ፣ ለእኔ ግን ምን ትሰጡኛላችሁ ብሎ ጠየቃቸው። ደስ ብሏቸው 30 ብር ሊሰጡት ተዋዋሉ። ይሁዳ ከዚያን ጊዜ ጀምሮ የሚያስይዝበትን
ምቹ ጊዜ ይፈልግ ነበር። ጌታችን ኢየሱስ ክርስቶስ ከአልዓዛር ቤት ወጥቶ እንዳስለመደ ሊጸልይ ወደ ደብረ ዘይት ሄደ። በእርሱ ምክንያት አይሁድ የአልዓዛርን ቤት እንዳያጠፉ ከአልዓዛር ቤት ወደ ጌቴሴማኒ ሄደ። ደቀ መዛሙርቱም ደግሞ ተከተሉት። ከኢየሩሳሌም በቄድሮን ወንዝ ማዶ በደብረ ዘይት ግርጌ ያለ የአትክልት ስፍራ ነው ጌቴሴማኒ። በጌቴሴማኒ በአትክልቱ ቦታ በጌቴሴማኒ በአትክልቱ ቦታ ለእኛ ሲል ጌታችን በዓለም ተንገላታ በዓለም ተንገላታ ለእኛ ሲል ጌታችን በዓለም ተንገላታ በዓለም ተንገላታ አዳምና ሔዋን ባጠፉት ጥፋት አዳምና ሔዋን ባጠፉት ጥፋት ለእኛም ነበረብን የዘላለም ሞት የዘላለም ሞት። የድንጋይ ውርወራ ያህል ከደቀ መዛሙርቱ ርቆ በጉልበቱ ተንበርክኮ ፊቱን ምድር አስነክቶ አባት ሆይ ይቺ ጽዋ ወይንም ሞት ከኔ ትለፍ አለ። ከኔ ትለፍ ማለቱ ግን ስለ ራሱ አይደለም፣ ከሰው ሁሉ ሞት ትለፍ ማለቱ ነው። ወደ እርሱ መቅረብ የማይቻለውን ከእርሱ የራቀ ሰይጣንን በጥበቡ አቅርቦ ያስረው ዘንድ እርሱ መላልሶ ጸለየ። በቸርነቱ የሞትን ፍርሃት ከኛ ያርቅ ዘንድ ጸለየ። ጌታችን ኢየሱስ ክርስቶስ ወደ ደቀ መዛሙርቱ ሲመለስ ተኝተው አገኛቸው። ወደ ፈተና እንዳይገቡ ተክተው እንዲጸልዩ እየነገራቸው ሳለ ወዲያው ይሁዳ የሚመራቸው የችቦ የጭራሮና የፋና መብራት የያዙ የሮማ ወታደሮች የአይሁድ ካህናት አለቆች ጌቴሴማኒ ደረሱ። ከደቀ መዛሙርቱ ጋር ሁልጊዜ ቆይታ እንደሚያደርግበት ያንን ቦታ የሚያውቀው ይሁዳ ብቻ ነበር። አይሁድን እየመራ ስለ 30 ብር ብሎ አመጣቸው። አይሁድና የካህናት አለቆች ከፋሲካ በዓል በፊት ፈጥነው ይዘው እንዲገሉት ፈልገዋል። በሌላ በኩል በበዓል እርሱን በመግደላቸው ሕዝቡ እንዳያውክም ፈርተዋል። በ30 ብር ጌታችን ኢየሱስ ክርስቶስን አሳልፎ ሊሰጥ የተዋዋለ ይሁዳ የምስመው እርሱ ነው ብሎ አስቀድሞ ምልክት እንዲሆናቸው ነግሯቸዋል። የጭፍሮቹ ብዛት፣ የወታደሮቹ ኃይል፣ የካህናት አለቆች ዛቻና ማስፈራሪያ ያችን የጸሎት ስፍራ ጌቴሴማኒን ወረራት። ማንን ትፈልጋላችሁ አላቸው በሚያስደነግጥ ቃሉ፣ በሚያንጸባርቅ የፊቱ ጸዳል። የናዝሬቱን ሰው ኢየሱስን አሉት። ከፊት የቆሙት አይሁድና የካህናት አለቆች። እኔ ነኝ አላቸው። ያ የሚያስፈራ ግርማ ያለው ድምፅ፣ የፊቱ ብርሃን፣ ግርማው፣ አስደንጋጭ ቃሉ ጸንተው እንዲቆሙ አላደረጋቸውም። ወደ ኋላቸው ጣላቸው። እየወደቁ ተነሱ። የወደቁትን የሚያነሳ አምላክ አነሳቸውና ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን አሉ። ደግሞ እኔ ነኝ፣ እኔን ግን ተዋቸው አለ፣ ወደ ደቀ መዛሙርቱ እያመለከተ። በዚህ ሰዓት ይሁዳ ቸር ውለሃል ብሎ ሳመው። ይሁዳ ለአይሁድ ምልክት መስጠቱ ነበር። ወዳጅ ያለው ኢየሱስ ክርስቶስ በቀል የሌለበት ትሑት ጌታ ጠላቱን ወዳጅ ያለው። ይሁዳ ግን እጁን ዘርግቶ አንገቱን በቀሚሱ ያዘው። አጥብቃችሁ ያዙ፣ እሰሩት፣ ከእንግዲህ ቢያመልጣችሁ ዕዳ የለብኝም አላቸው።
ሺህ አለቃና ጭፍሮች የአይሁድም ሎላት ሆነው በሰንሰለት አጥብቀው አሰሩት። ጴጥሮስ ጌታችን ኢየሱስን ይዘው እንዳሰሩት ባየ ጊዜ የማልኩስን አንገት ሊቆርጥ ሾተሉን መዘዘ። አንገቱን ግን አልመታውም። በጌታችን ዕውቀት የማትሰማ ቀኝ ጆሮውን ቆረጠው። ጌታ ግን ጴጥሮስን ሾተልህን ወደ አፎቱ መልስ አለው። ሰይፍ የሚያነሱ በሰይፍ ይጠፋሉ። ጌታችን ኢየሱስ ክርስቶስ የማልኮስን ጆሮ አዳነለት። ዕለት ዕለት በቤተ መቅደስ እያስተማረ ሲኖር አልያዙትም። ጊዜው ሲደርስ ሾተልና ገመድ ይዘው ሊገሉት መጡ። የጌታን በሰንሰለት መታሰር ያዩ ደቀ መዛሙርቱ ጥለውት ሸሹ። ሁላችሁ በዚህ ሌሊት ትክዱኛላችሁ እንዳላቸው የወታደሮቹን ዱላ፣ የአይሁድን ዛቻ ፍራቻ ሁሉም ጥለውት ሸሹ። ሐሙስ ማታ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙ ከሚታሰብበት ቀናት አንዱ ሐሙስ ጸሎተ ሐሙስ ይባላል። በተለያየ አጠራርም ይጠራል። አረንጓዴው ሐሙስ፣ የነጻነት ሐሙስ፣ ትእዛዘ ሐሙስ፣ ምሴተ ሐሙስ። ይህ ቀን ጌታችን ኢየሱስ ክርስቶስ በፍጹም ትሕትና የደቀ መዛሙርቱን እግር ያጠበበትና ከእነርሱም ጋር ግብር ያገባበት ምስጢረ ቁርባንን ያሳየበት ዕለት ነው። ጸሎተ ሐሙስ በኪሩቤል ትካሻ ጸንቶ የሚኖር አምላክ ከደቀ መዛሙርቱ ጋር በመሶብ ዙሪያ እራት ለመብላት አብሯቸው ተቀመጠ እያለች ቤተ ክርስቲያን ትዘምራለች። በዚህ ዕለት በምስጢር በከበረች በሥርዓት ባጌጠች ቤተ ክርስቲያን ጌታችንን ለማስታወስ ቄሱ ውሃውን በብረት አድርጎ በጌታ አምሳል የምእመናንን እግር ያጥባል። ከጸሎተ ሐሙስ በበነጋው የስቅለቱ መታሰቢያ ዕለት ነው። በዚህ ዕለት የጌታችን ሕማምና ሞቱን የሚናገሩ መጻሕፍት ይነበባሉ፣ መዝሙራት ይዘመራሉ። ሕዝቡ ሁሉ የጌታን ሕማምና ሞት እያሰቡ ክርስቶስ ለእኛ ያደረገውን መከራ እየተዘከረ ይሰገዳል። አማኑኤል አምላኬ ሆይ ለአንተ ክብር ምስጋና ይገባሃል። ኃይሌ መጠጊያዬ ኢየሱስ ክርስቶስ ሆይ ክብር ለአንተ ይገባል። ለዘላለም ገናናነትና ክብር ለአንተ ይገባል። ጌታዬ እርሱ ብቻ ነው ረዳት ሆኖኛል። ለአምላክ ምስጋና ይገባል፣ ለሦስትነቱ ምስጋና ይገባል፣ ለመንግሥቱ፣ ለመከራው፣ ለሕማሙ ምስጋና ይገባል እያለች ቤተ ክርስቲያን ትሰግዳለች። በክርስቶስ ሕማምና መከራ ደስ ያለን ሆኖ አይደለም፣ በመከራው ክብርን በሞቱ ሕይወትን አግኝተን ነው እንጂ።